አሁን ደግሞ ግሬተስት ኮመን ፋክተር ወይም GCF እናያለን። GCF is the largest integer that is given number, a factor of each of ከተሰጠን ቁጥር ውስጥ ትልቁ የጋራ አካፋያቸው ማለት ነው። ለምሳሌ የ32 እና የ48ን ብናይ 32 ለማን ይካፈላል የሚለውን ነው የምናየው። 1 ለ2 ይካፈላል፣ ለ4 ለ8 ለ16 እንደገና ለራሱ ለ32። 48ን ብናይ ለ1 ለ2 ለ4 ለ6 ለ8 ለ12 ለ24 እና ለራሱ ለ48 ማለት ነው። ከነኚህ ውስጥ ትልቁን ነው እኛ የምንፈልገው። አሁን የጋራ የሆኑ አንድ አለች፣ 2 4 እንደገና 8 አለ። ከነኚህ ውስጥ ትልቁን ነው እኛ የምንፈልገው። ስለዚህ GCFአቸው በቀላሉ 8 ይሆናል ማለት ነው። በፕራይም ፋክተራይዜሽንም መስራት እንችላለን። እሱ ደግሞ ሞር ይቀላል። እስኪ በፕራይም ፋክተራይዜሽን አንድ ኤግዛምፕል ነው። የ40 እና የ60 ብንባል እስኪ 40 ፕራይም ፋክተራይዜሽን ስንሰራ የ40 ለ2 20 ይሆናል፣ ለ2 10 ለ2 5 to the power of 3 ይሆናል። ይሄ ሲባዛ 5 ይሆናል ማለት ነው። የ60 ደግሞ በ2 30 በ2 15 ከዛ በ3 ይሄ በ2 ስለማይሄድ 5። ስለዚህ to the power of 2 times 3 times 5 ይሆናል ማለት ነው። አሁን ደግሞ ቅድም LCM ላይ ስናደርግ የነበረው ትልቅ ፓወር ያለውን ነው የምንወስደው። ቤዙ ተመሳስሎ ፓወሩ ትልቁን ነው የምንወስደው የነበረው። አሁን ግን GCF ላይ ሲሆን ባለ ትንሹን ፓወር ነው የምንወስደው ማለት ነው። ማለትም to the power of 3 እና to the power of 2 ነው የምንወስደው ማለት ነው። ከዛ ሲባዛ ሌላ ደግሞ የጋራ ቤዝ 5 አለ። ስለዚህ 5 እንወስዳለን። 3ን አንወስድም። LCM ላይ እንወስድ ነበር፣ GCF ላይ ግን አንወስድም የጋራ እዚህ ጋር ስለሌላት። ይሄኛው ምን ይሆናል? to the power of 2 4 times 5 20 ይሆናል ማለት ነው።